ቃል የለኝም ለአንቺ ወላሂ ቃል የለኝም። በቃ አንቺ ምንም አይገልጽሽም። አይ ዶንት ኖ ዋት ቱ ሴይ አላውቅም። ወይኔ ያመጣችው የምር ሰው ልጅ እግዚአብሔር ያክብርልን። እውነት በጣም ልዩ ነሽ የምትባዩ በምክንያት ነው። እውነት በጣም ነው የምናመሰግነው። አሹ እንግዲህ እንደዚህ አይነት እህቶች ወንድሞች አሉትና አታርቅስ፣ ብቻህን አይደለህም። እሺ አይነው የደስታ አምባ ነው ያለን ፍቅርን ለመግለጽ ነው። ምን እንደሆነ ገብተዋል። በቃ እንደዚህ አይነት ነገር በሰው መወደዱ የእግዚአብሔር ጸጋ ነው። ግን የልጅ ፈተና ደግሞ አንዳንዴ እግዚአብሔር አይፈትነኝ አይደለም የማርሌ ነው የምትለው የልጅ ፈተና እንኳን የታመመ ልጅ አይደለም ጤነኛ ልጅ በዚህ ሰዓት ለማሳደግ በጣም ከባድ ነውና ብሌን ማለት ለኔ ከ5 ከ6 ልጅ በላይ ናት። ለኔ በቂ ነው። እግዚአብሔር መርጦ ሰጥቶኛል። በቃ ግን ሰው እንደሚወደኝ ያው እግዚአብሔር ይበልጣል። እግዚአብሔር አለ ከጎኔ፣ ተስፋ አልቆርጥም። ሞታ ማለት ትችላለህ። የዛኔ ራሷን አታውቅም ነበረ ማለት ነው። የብቸኝነት ስሜት የሚሰማህ ነገር አለ። በብዙ ሰው ተከባ አለ። አሁን እዚህ ጋር ቁጭ ብሎ ብዙ ሰው እያየን ሁሉም ሰው ይወደኛል አይነው። በእርግጠኝነት ግን የብቸኝነት ስሜት ነው የሚሰማኝ። ራሴን ከሰው አግልዬ አንዳንዴ ለሰው አዌርነስ ለመስጠት ግንዛቤ ለመስጠት ማስብና ግን እኔ ራሴ በእግሬ ሳልቆም እላለሁ። ሁሉ የሚያሳስበኝ ከዛ ባሻገር ከዛ ጀርባ ደግሞ ታናሽ እህቷ ትንሽ እህቷ ከኔ ጋር መሰቃየት ነው እና ትምህርት ቤት ስትሄድም ብዙ ጥያቄዎች አለ፣ ስተኛም ብዙ ጥያቄዎች አሉ እና በቃ እንትን በቃ ቲክቶኬን እሸጣለሁ ብዬ የሆነ ቪዲዮ ሰርች ነበር ለመሸጥ የሚገዛኝ ካለ በቃ ሽጬ ቢያንስ እንኳን የሆነ ሰፋ ያለ ቤት ተከራይቼ ልጄን ፊዚዮቴራፒ ማሰራበት እንደ ልቧ እንትን የምትልበትን ነገር ነበር ማሰብ ከእግዚአብሔር ጋር ማለት ነው። ቲክቶኬን እሸጣለሁ ብዬ ነበር። ይሄ እንደ ሰው ኩላሊት ህመምተኛ ብትሆን ኩላሊቴን እሰጣት ነበር ለልጄ። የሆነ ሌላ የሚተከል ከኔ ውስጥ ተወስዶ የሆነ ነገር የሚሆን ነገር ቢሆን አደርግ ነበር። ግን እግዚአብሔር አልፈቀደውም። የፈቀደው እሱ ይሄ ነው። ለዚህ ነው የመረጥኩ ብሎኛል። የማማረር ለቅሶ አይደለም እያለቀስኩ ያለሁት። እግዚአብሔር የተመሰገነ ይሁን። ከጎኔ ያለው በተቸገርኩበትም ቀን ምንም ባልኩበት ቀን እናንተን ከጎኔ ያደረገው እግዚአብሔር ነው። ስሙ ለዘላለም ከፍ ይበል እሱ። ግን እንደዚህም ለካ ሰው ወዶኛል። እንደዚህ የዚህ ያህል በሰው ልብ ውስጥ ሰርጫለሁ እንዲገብቻለሁ እንዲብዬ እንዳስብ ነው የሚያደርገው እና ትንሿ ልጅ አይምሮ እንዳይበላሽብኝ ማላደርገው ጥረት የለም ማላደርገው ነገር ማለት ነው። ግን በቃ እግዚአብሔር ረስቶኛል እንዲያልኩበት ጊዜያቶች ነበሩ። እኔ ብሌን የምትወስደው ሲዘር የሚያረጋት መድኃኒት አለ። ልጄ በዚህ ልክ ይሄ መድኃኒት የምትወስድበትን ፔን ማወቅ አለብኝ ብዬ እሷ የምትወስደው መድኃኒት ወስድ ነበር። በቃ አይነው ብዙ ሰዎች እንዲሞክሩት ያልኩ አይደለም፣ ግን የምትወስደውን መድኃኒት ምን ያህል ከባድ እንደሆነ አይቼዋለሁ። እኔ ጤነኝ ማለት ነውና እሷ የምትወስደው በ5 እጥፍ አድርጌ እኔ መድኃኒቷን ወስደው ነበር። ግን ሳስበው ለካ እኔ ስኖር ነው የምትኖረው ልጄና እግዚአብሔር ብቻ ነገሩን አስተካክሎ እሷ ምድናልኝ ቆማ እግዚአብሔርን የምታመሰግንበት እናንተን ከጎን ወዳችሁትን በሙሉ የምታመሰግንበት ቅርብ ይሆናል ብዬ ነው የማስበው። እግዚአብሔር ይጨመር። የኔ ሐሳብ ብዙ ነው። የኔን ጤንነት ለእሷ ሰጥቷት የእሷን በሽታ ለእኔ በሰጠኝ ብዬ ያለቀስኩበት ጊዜያቶች አሉ። ግን ሁሌ ባማረርኩ ቁጥር ራሴን መለስ ብዬ ሳየው ይጨንቀኛልና ምንትዬ ከልብ ነው የማመሰግነው። እግዚአብሔር ያክብር። ከኔ ተቋረጠ አይዞህ ጋሽዬ አንተ በጣም ጀግና፣ ለብዙዎች አባት ምሳሌ የምትሆን ጀግና አባት ነህ። እጅግ በጣም እኔ እንጃ ቃል የለኝም። እንዳንተ አይነት ጀግና አባት አላየውም ኢትዮጵያ ውስጥ። እጅግ በጣም ጀግና ልጅክ ነገ አድጋ የምትኮራብክ ጀግና አባት ነህ። ለብዙ አባቶች ምሳሌ ትሆናለህ። ብዙ አባቶች አንተን አይተው ልክ እንደ አንተ
ልጆቻቸውን በፍቅር ራስክን፣ እድሜክን፣ ጊዜክን፣ ሁሉ ነገርክን ለልጅክ መስዋዕት ያደረግ ጀግና አባት ነክ እና አሹ ማበረታታት ማለት ጋይስ ሌላ ጀግና አባት እንደ አሹ እንዲፈጠር ብዙ ጀግና አባቶች እንዲፈጠሩ ማድረግ ነው። ብዙ አባቶች ወይም ባሎች ስፔሻል ኒድ ልጅ ሲፈጠር እኔ እዚህ ቤት ብዙ ታሪክ ስለምሰማ ነው። ስፔሻል ኒድ ልጅ ሲፈጠር ሚስቶቻቸውን ጥለው ይጠፋሉ። ሚስቶቻቸውን ጥለው ጠፍተው እናት ናት በጀርባዋ ማዝላ ቅጠልም ሽጣ ሽንኩርትም ሽጣ ምንም አፈርድም ይበልታ የሰው ፊትም ገርፏት ምንም አይነት መከራ አይታ የምታሳድገው እናት ናት። ብዙ ጊዜ ኢትዮጵያ ውስጥ 90% ማለት ይቻላል ሳይዋሽ 10% ነው ከሚስቱ ጋር ተቀምጦ የልጁን ስቃይ አብሮ የሚሰቃያባት። 10%ቱን በጣም ብዙ ነው እና አብዛኞቹ ጥለው ይጠፉና እናት ናት ብቻዋን እየተሰቃየች የምታሳድገው። አሹ ደግሞ የዛ ተቃራኒ ነው። እሱ ነው ብቻውን እያሳደገ ያለ ጀግና አባት። እናትም አባትም ሆኖ ከልጁ ጋር ጧት ማታ አብሮ ስቃዩን አብሮ እየተሰቃየ እያሳደገ ያለ ጀግና አባት ነው እና አሹ ወጥቶ ለዓለም ታይቶ የቤት ቻሌንጅም ከሆነ የቤት ቻሌንጅ ተጀምሮለት ቤት ተሰጥቶት እሱ ለዓለም ታይቶ ለብዙ አባቶች ለብዙ ባሎች ትምህርት መሆን አለበት። ብዙ ባሎችና አባቶች ከአሹ ሊማሩና እንደ አሹ ፈጣሪ ስፔሻል ኒድ ልጅ ልዩ ፍላጎት ያላቸውን ልጆች ፈጣሪ ሲሰጣቸው አሚን ብለው ተቀብለው ፍቅር ሰጥተው እንዲያሳድጉ ጥለው እንዳይሄዱ ሚስቶቻቸውን እንዲያግዙ ልጆቻቸውን እንዲያግዙ ትምህርት መሆን አለበት አሹ እና ሁላችንም አሹ ማበረታታት አለብን። ያ ፐርፊውም እጅግ በጣም አድርገን እናመሰግናለን። 100,000 ብር ቻሌንጅ ሰጥቶታል። እኛ በ3 ቀን ሞልተንለት 100,000 ብሩን ያ ፐርፊውም ያስገባና እኔ ደረሰኙን ለህዝብ አሳያለሁ። ሙኒት 200,000 ብር ቃል ገብታለታለች። ታስገባለትና አካውንት ልኬላታለሁ ዋትሳፕ ላይ የራሱን አካውንት አስገብታ ደረሰኝ ያሳያለሁ እና ሌሎቻችሁም እንደዚህ አሹን እናግዘው ፕሊስ። በራሱ ቤት ላይቭ ከፍቶ ላይቭ ላይ ተገኝተን ሁላችንም እንድናግዘው ጥሪ ያስተላልፋለሁ። ሀቡዬ ድምፅ አለ ይቅርታ፣ ግን ብሌን ፓምፐርስ ተጠቃሚ ናት ወንድም አይደል? እሺ አሁን በዚህ 10 ቀን ውስጥ የሚገባ አለ። እሺ ኢትዮጵያ የሚደርስ ከዛ ላይ 5 ኪስ ይሰጥሃል። አሁን ስምህን አስተላልፍላቸዋለሁ። እንደደረሰ ይደውሉልሃል፣ ያናግሩሃል። እሺ አብዬ ባንክ አካውንት ስጠኝ። ባንክ አካውንቱ ባዩ ላይ አለ። አቢሲኒያ ባንክ እና ኢትዮጵያ ንግድ ባንክ ባንክ አካውንቱ ፕሮፋይሉ ላይ አለ። የራሱ የአሸናፊ ፕሮፋይል ላይ ባንክ አካውንቱ አለ። ባንክ አካውንት እየጠየቃችሁኝ ያላችሁ ሰዎች ኮመንት ላይ ባንክ አካውንቱ ፕሮፋይሉ ላይ አለ። ፕሮፋይሉ ላይ አቢሲኒያም የኢትዮጵያ ንግድ ባንክም ባንክ አካውንት አለ። አዎ የምን 3 ቀን ነው? ዛሬውን እንሞላለን። ጎበዝ ጀግና ሁላችሁም ያ ፐርፊውምን ፎሎ በማድረግ ዛሬውን ሙሉለትና ኦኬ ዛሬውን ይሰጠው ደስታችን ነው። እኛ ሙሉትና ዛሬውኑ ልክ 100,000 ፎሎ እንደሞላ 100,000 አስረክቦ ደረሰኝ ያቀርብልኛል። ስለዚህ ያ ፐርፊውምን ሁላችሁም ፎሎ አድርጉ። በአጠቃላይ ዛሬ ለአሹ 300,000 ማለት ነው ኢንቶታል። ሌሎቻችሁም እባካችሁ አሹን ደግፉ። ሁላችሁም አሹን መደገፍ ማለት ብሌንን መደገፍ ነው። ብሌንን መደገፍ አሹን መደገፍ ማለት ደግሞ ብዙ ኢትዮጵያዊ አባቶች ከአሹ ተምረው እንደ አሹ ጀግና አባት እንዲሆኑ ማድረግ ማለት ነው እና እባካችሁ እሺ እንደዚህ ንገራችሁ። እሺ እንደዚህ ልንገራችሁ አካውንቱን ኦኬ። ያው እኔ ዋትስአፕ ላይ ስላለ ለሙን ቴላኩለት 10,056 78 32 14 አሸናፊ አሰፋ ያደታ። ይህ ኢትዮጵያ ንግድ ባንክ ነው። አዎ የቤት ቻሌንጅ አዎ ጥሩ ነው። የቤት ቻሌንጅ ቢሰጠው ይሄ ማለት ሪል ስቴቶች ምናምን አንዳቸው ቢሰጡት የሆነ ወይ የእነሱን ኦፊሻል ፔጅ ፎሎ አስደርጎ አንድ ቤት ቢሸልሙት ሪል ስቴቶችን እስቲ እንጠይቅለት። ሁላችንም የሪል ስቴት ባለቤቶችን
እና እሺ መናገር የምትፈልገው ነገር ካለ ለአንተ እድል እንሰጣለን። ያው እግዚአብሔር መልካም ነው በእውነት። አሁን እኛ ያለን በቤት ኪራይ ቤት ነውና ጠባብ ናት። እንደገባሽ አልጋ አለ፣ በዛም በዚህም አልጋ አለ። እንደዚህ ደግሞ ስፔሻል ኒድ ያለባቸው ልጆች ፍሪደም ይፈልጋሉ። ዊልቸር ላይ አርገሽ ቢያንስ ወደዛ ወደዚህ አርገሽ ቴሌቪዥን ማየት ፊዚዮቴራፒ ለማሰራት ምናምንና ግን እግዚአብሔር ይመስገን እችም ቤት ሆና ግን እግዚአብሔር አለ በእኛ ቤት። እኔ ዝም ብዬ ሳስብ አንዳንዴ አሁን ጎሎብን አያውቅም ማለት የሰው ልጅ ስለበላ ስለጠጣ ምናምን አለ ደስተኛ ካልሆንሽ ምን ትርጉም የለውም። ግን የኪራይ ቤት ብትሆን ቤቷን ብትጠብቅ ግን እግዚአብሔር ይመስገን እኔ አንዳንዴ ተኝቼ ዝም እንቅልፍ ራሱ ወስዶ እናቴ አንዳንዴ ሌሊት እየተነሳች ጸሎት ስታረግ እሰማለሁ። ሁሌ ከልጆቼ በፊት አድርገኝ ልጄ ድና አሳየኝ፣ የልጅ ልጄን እንደው ቆማ አባቴ እናቴ ስትል እንደው እንድሰማ አድርገኝ ምናምን እያለ ስትጸልይ ይሄኔ ደግሞ ሰፊ ቤት ኖር እኮ ይሄን ጸሎት ላልሰማው እችላለሁ ምናምን እላለሁና እግዚአብሔር በእኛ ቤት አለ። አንዳንዴ በአንዳችን ላይ የሚያድርበት ነገር አለና ምን እንደምል አላውቅም። ብቻ ደስተኛ ነኝ። አሁንም በምኖረው ነገር ደስተኛ ነኝ። አንድ ቀን ነገሮች ተስተካክለው በእኔ ባይሆን በአንዳቸው ልጆች የሆነ ነገር ይሆንልኛል ብዬ አስባለሁ። ከዚህ በኋላ ማለት እኔ ያው መቦርቅበት ወይ መዝናናበት ወይ እንደ ልብ የምሆንበት ጊዜ አልፏል። አሁን ልብ ገዝቻለሁ። ከዛ ባሻገር እግዚአብሔር የማልችለውን ነገር ሰጥቶኝ እንድችል እያደረገኝ ነው። ከጎኗ እንዳርቅ እንደ ጓደኞቼ እንደ ኩዮቼ ወጥቼ እንደፈለኩ እንዳልሆን አስራኝ ሳይሆን በቃ እግዚአብሔር የሰጠኝ ምክንያት አለው ወደሱ ያደረገኝ ወደሱ እንድቀርብ ስለፈለገ ነውና ነገሮች አንድ ቀን ይስተካከላሉ። ሙኒት 200 ሺውን አስገብታ ደረሰኝ ልካለች ውዶቼ። 200 ሺው ገብቷል። አሸናፊ በኢትዮጵያ ንግድ ባንክ አካውንት ክፈላኩላት 200 ሺውን አስገብታ ደረሰኝ ልካልኛለች። ቼክ አድርገው መሴጅ ከገባልክ እኔ ሙኒት ላንቺ እኔ ምንም አይነት ቃል የለኝም። ቃል አንቺን የምገልጽበት ቃል ነው ያጣሁት። ወላሂ ቃል የለኝም። እኔ ምን እንደምልሽ አላውቅም። ሙኒትዬ እግዚአብሔር ረጅም እድሜ ይስጥሽ፣ ያሰብሽውን ያሳካልሽ። ምኞትሽን ብቻ ሳይሆን ከምንም በላይ ጤናውን ይስጥሽ። እንዲህ ለተቸገሩ ሰዎች ደርሰሽ በዚህ ልክ ባደረግሽው እግዚአብሔር እጥፍ ድርብ አድርጎ ይስጥሽ ነው የምለው። እጅግ በጣም አመሰግናለሁ። ገብቶልኛል። እሺ እንኳን ደስ አለህ። ሙኒትን አመስግኑልኝ በእናታችሁ። እኔ አፌን ይዣለሁ ቃል ስላልከው እምልበት። ሙኒት እድሜና ጤና ይስጥሽ ፈጣሪ። እድሜ ሰጥቶ የልጆችሽን ወግ ማድረግ ያሳይሽ። አንድ ቀን ክፉ ቀን አትይ፣ ሀዘን አትይ በህይወትሽ። ረጅም እድሜ ይስጥሽ። ትልቁ ነገር እድሜ ጤና ነው። ፈጣሪ እድሜና ጤና ይስጥሽ። ልጆችሽ ትልቅ ቦታ ደርሰው አንቺ ቁጭ ብለሽ በአይንሽ ያሳይሽ በህይወት እያለሽ ነው የምልሽ። ትልቁ ነገር እሱ ነው። ቃል የለኝም። አሜን። ሁላችንም ኢንሻአላህ። እውነት አላህ ይስጥሽ። ምን ይባላል ሌላ ጋር? አዚዛ የሆነ ነገር በይ። እሺ ሀቡዬ ከፈቀድሽልኝ በመጀመሪያ ለሙኒት በልጆች ሳቂ፣ አላህ ያስቅሽ፣ አብቢልኝ የኔ እህት የኔ መኩሪያ፣ ሳይሽ ገና ኮራለሁ ባንቺ። ለአሹ የምለው ነገር አሹዬ አንድ ነገር ልንገርህ እሺ። ማንም ሰው ሪከርድ ባያደርገኝ ደስ ይለኛል። እኔ በአሁኑ ሰዓት በጣም ድክም ይለኛል እና አንተን በማይ ሰዓት በጣም እበረታለሁ። አንተን ሳይ የራሴ ህመም ይድናል። እኔ በአንተ ከአላህ ሱብሃነሁ ወተዓላ በታች አንተን አይቼ ጠንካራ ሆናለሁ። ወንዱ ልጅ እንደዚህ እየሆነ እኔ ሴቷ እጅ ልሰጥ አይገባም ብዬ እላለሁኝና አንተ ለብዙ ወንዶች አስተማሪ ነህ፣ ለብዙ እናቶች ደግሞ ብርታት ነህ። አሹዬ በጣም ነው የምወድህ፣ በጣም ነው የማከብርህ። እኔ አንተን ሳገኝ የሆነ ኢነርጂ አገኛለሁ፣ እጠነክራለሁ። ትናንትና ሱቅ ስወጣ በቃ ገዝቼ ተሸክሜ እየሄድኩኝ እያለ አንተን ነው ያስታወስኩት። ልጅህን አቅፈህና እኔ አቅም የለኝም ወላሂ ደሃ ነኝ። ቢኖሬ ባደርግልህ ደስ ይለኝ ነበረ።
ግን ምን ጊዜም ከልቤ አትጠፋም። ሁል ጊዜ አስብሃለሁኝ። ያንተን ህመም የምንረዳው እንደኔ አይነት እንደ ሙኒት አይነት አሉ እናቶች፣ እንዲሁም ደግሞ ሳይሞክሩት ስሜቱ የሚደርሳቸው እናቶች አሉ። ብዙ ወንዶች ይረዱሃል ብዬ አላስብም። እና አንተ የዓለም ጀግና ወንድ ነህ። የዓለም ኢትዮጵያዊ ስለሆንክ ነው እንጂ ሌላ ሀገር ብትሆን አንተ የምትሸለም ወንድ ነህ። ትሪት የምትደረግ ወንድ ነህ። ግን ምን ታደርገዋለህ? ስለዚህ አመስጋኝ ነህ አንተ። አሁንም አመስግን። ልጅህን አላህ ይማርልህ። ቁማልህ ተናግራ የምትደሰት እኛም ባንተ የምንደሰት አላህ ያድርገንና ለኔ ብርታቴ ነህ። ወላሂ ብርታቴ ነህ። የምችለውን እኔ በግል ያደርጋለሁ። ሀቡዬ በጣም በጣም ነው የማመሰግነው። ሙኒት ጀዛኪላሁ ኸይራን ጀዛ። በልጆች ሳል የምትሰጪው አትጪ እህቴ፣ የምትሰጪው አትጪ። እንባ ጠራጊ ነሽና አይክፋሽ። በጣም ነው የምናመሰግነው። በእውነት ላደረግሽው ነገር በጣም እናመሰግናለን። ጀዛኪላሁ ኸይራን። አሹዬ አይዞህ፣ እኔ አልሰለችህም። እንዴት እጠይቃታለሁ ብለህ እንዳታስብ። ስራ እስከምሰራ ድረስ ቆሜ እስካለው ድረስ ልጆቼን እስካበላው እስካጠጣሁኝ ድረስ እሷም ልጄ ናት። ትሰለቸኛለች፣ ምን ትለኛለች እንዳትል። እኔ በ5ም በ10ም ባጣ በዚህ አብሬያለሁኝ። ከዚህ በላይ ደግሞ የበለጠ በሆነው በዱዓ ሁሌ አብሬያችሁ ነኝ ከሁሉም እናቶች ጋር። ከምንም በላይ የሚበልጠው ዱዓ ነው። ይህንንም የሰጠን እንድንሰጥ እሱ ነው እና አሹ አይዞህ አይዞህ። ነገህ ሌላ ነው። ነገህ ኢንሻአላህ ሌላ ነው። ትቆማለች። እሷም እንደ እህቷ ትሆናለች ኢንሻአላህ። እሷ አዋቂ ነው። ሌላ መናገር የምፈልገው ነገር እኔ በዚህ አጋጣሚ አንዳንድ ልጆች በውስጣው ሜሴጅ ይራካችሁ የስራ የተበላሸ ብር የእንደዚህ ብር ለምን አትሰጭም እርዳታ የምትሰጪ ላላችሁኝ ስለሰራው መሰለኝ መርዳት የቻልኩት። ስለሰራሁኝ ስራ ነው። እርዳታ ሌላ ጉዳይ ነው። እርዳታ ደሜንም እሰጣለሁ። ማንም አይመለከተው። እጄ ትርፍ መስሎ ከታየኝ እጄንም እሰጣለሁ። ስራዬ ግን ስራዬ ነው። ስራ ላይ ቀልድ የለም። ስራ ላይ ለመቀነስ ወይም ስራ ላይ ደግሞ የተበለሸ ነገር አስተካክላለሁኝ እንጂ ብር አንስቶ በመስጠት ወይም ሌላ ነገር በማድረግ አይደለም መፍትሄ። እንድታውቁ የምፈልገው ለኔ ከሰማይ ወይ ከምድር የሚወጣ ነገር የለም። ከእናንተ ጋር አብሬ ከምሰራው ስራ ማገኘውን ነው የምሰጠው እና ክፉ ንግግር ለነገ ለራሳችሁ ክፉ በር አትክፈቱ። ጥሩ አይደለም። ይቅርታ ይሄንን ስላልኩኝ ግን ታያቸው ሙኒት፣ ለእንደዚህ አይነት ሰዎች መልስ እንዳትሰጪ። ምክንያቱም ሰይጣን መልካም ስራ ሲሰራ አይወድም። ገባሽ አይደል? እርዳታ የታመመን ሰው መርዳት መልካም ስራ ነው። ሰይጣን ደግሞ የመልካም ስራ ተቃራኒ ስለሆነ መልካም ስራ ሲሰራ አይወድም። ስራ ነው፣ እርዳታ ነው። ስራ ስለሰራች ነው እርዳታ መርዳት የታለችው። ስራዋን ላይ ትርፋማ ስለሆነች ነው። ስራዋን ብትከስር እርዳታ መርዳት አትችልም። እሷም ተረጂ ትሆናለች ስራዋን ባትሰራ። ስለዚህ ስራ ነው። ስራ ላይ ለስራው የሚገባውን ክፍያ የከፈለ ሰው ስራው ይጨረስለታል። ለስራው የሚገባውን ክፍያ ያልከፈለ ሰው እርዳታ አይደለም። እሷ የታመመ ሰው ስትረዳ ስላያችሁ ብቻ እየመጣችሁ በነፃ ቪዛ ስሪልን በነፃ እንትን ስሪልን ሊሆን አይችልም። እንደዛ ከሆነ ትከስራለች ሴትዮዋ። ከከሰረች ደግሞ ለማንም አትሆንም። እንኳን ሰው ልትረዳ ለራሷም አታርፍም። ስለዚህ ስራዋ ሰክሰስፉል ስለሆነች በስራዋ ስኬታማ ስለሆነች ነው ብዙ የታመሙ ሰዎችን እያገዘች ለብዙ ሰው እየደረሰች ያለችው። ስለዚህ ስራ ሌላ ነው፣ እርዳታ ሌላ ነው። አትደበላልቁት ውዶቼ እባካችሁ። ሙኒትን ፎሎ ያላረጋችሁ ፎሎ አርጉልኝ፣ እንደ ምስጋና አመስግኑልኝ በተግባር ፎሎ በማድረግ እና ሙኒት ቃል የለንም። በጣም ነው የምናመሰግንሽ። እኔ እና አንቺ በመጥፎ አጋጣሚ ተዋውቀን ምን አይነት ጥሩ ሰው እንደሆንሽ አይቻለሁ። በብዙ ነገር በተግባር በወሬ ሳይሆን በተግባር እየኖርሽ አሳይተሽናል ምን አይነት የተግባር ሰው እንደሆንሽ እና በዚህ ሰዓት ደግሞ የሚያስፈልገን እኛ የወሬ ሰው ሳይሆን የተግባር ሰው ነው የሚያስፈልገን። አንቺ የእውነት ቃል በተግባር ነሽ። እጅግ በጣም አድርገን ነው የምናመሰግንሽ። አቡዬ አንቺንም እናመሰግንሻለን። የተቸገረውንም ረጂውንም ተበዳይንም በዳይንም እያገናኘሽ እዚህ ጋር ለምትሰጪው መፍትሄ አላህ
ድዛሽን ስጥሽ ሀቢብቲ። ቀልድ አይደለም። ቻንስ መስጠት ራሱ ቀላል ነገር አይደለም። ይሄን ቻንስ አጥተው መረዳት የሚገባቸው እዚህ ራሱ ታቸው ነው የሚሰሙ ስንቶች አሉ አይደለ እንደ ሀቡ እና ኢንሻአላህ ላንቺም አላህ በሩን ይክፈትልሽ፣ አይንሽን ይግለጽልሽ። የትኛው ጎዶሎ እንዳለበት እያወቅሽ ከመገናኘት ከሚገባው እንድታገናኝ ይሄ ራሱን የቻለ ስጦታ ነው ሀቡ። ይሄ ራሱን የቻለ አላህ የሰጠሽ ጊፍት ነው። እኔ ሁሌ ሳርዬንም እንዲላታለሁ አለመስጠት ገንዘብ አለማውጣት አይደለም። እዚህ ጋር ስራው መፈጸሙ ራሱ አንቺ ስለሆንሽ ነው። ሌሎች ቤት ሊሆን ያልቻለ ነገር የሆነው አንቺ ስጦታው ስላለሽ ነው። አሁንም አላህ ይዝይድልሽ ይጨምርልሽ። እዚህ ላይ ዕውቀቱን እንዲሁ የሰጠሽን ዕውቀት ያብዛልሽ ሀቡ። በጣም ነው ማመሰግንሽ እማደንቅሽ። እኔ በፊት በቀደምም ነግሬሻለሁ፣ በፊትን አላስታውስም ረስቼዋለሁ። ስራዎችሽ፣ አስተሳሰብሽ፣ አነጋገርሽ ትላንትን አስረስተውኛል። እኔ ሰው በፈለገ መንገድ ቢያስታውሰው ቢያወጣው ቢያወርደው እኔ የአሁኗን ሀቡ ነው ማቃት፣ ያችኛዋን ሀቡ አላቃትም። ልዩዋን ሀቡ እዚህ ጋር ያለችውን ነው ማቃት። አዚዛ እህቴ፣ እናቴ፣ ጓደኛዬ፣ ቃላት የሌለሽ ብርቱ ሴት፣ ድንቅ ሴት፣ ቃላት የለኝም ላንቺ። ሁሉ ጊዜ ደግሞ እንዲህ አይነት ነገሮችን እየተከታተለች የምትጠቁመኝ ይሄኛው እንዲህ ቢሆን የምትለኝ ጁ ብትኖርም ባትኖርም ሁሌም የምጠራት ጁዬ እና በጣም አመሰግናችኋለሁ። ለማረገው ነገር ለምትተባበሩኝ አመሰግናችኋለሁ። እኔ እጄን ስፈታ ነው የሚገባልኝ። ወላሂ ነው የምልሽ ሀቡ። እስኪ ቆይ እንደ ሰው አችን 1-2 ወር ደግሞ ያዝ ላርግ ስል ስራ ሁሉ ይጠፋል። ወላሂ ነው የምልሽ ድርሃም አይገባም ቤቴ። ስሰጥ ይገባል፣ ሲይዝ የሚገባ ነገር የለም። ሁሉም የራሱ ጊፍት አለው። የሰጠንን የምንሰጠውም እኮ እሱ የሰጠንን ነው። ሌላ የመጣልን ነገር የለም። ሁሉም የራሱ ጊፍት አለው። ቻንሱን ስለሰጠሽን በጥቅሉ ሀቡዬ በጣም እናመሰግንሻለን። አንቺ ነው ያብም ደግሞ በዚህ በእንደዚህ አይነት ሰዎችን ሰፖርት በሚያደርግ ተጠቅሞ መጥቀም ማለት ይሄ ነው ጭንቅላት። ሁሌ ይጠቅማለሁ፣ ማንም ሊጠቅም አይችልም። ካልተጠቀምኩኝ ማንንም ልጠቅም አልችልም። ስራህን ሰርተ ለህዝቡ እያረክ ያለው ነገር ቀላል አይደለም፣ ቀላል አይደለም። አስደስተሃቸው አንተም ትደሰታለህ። አልሐምዱሊላህ እና በጣም ሁላችሁንም እናመሰግናለን። ያመሰግናለሁ ሁሉ ነው። በጣም እናመሰግናለን። ሙኒታ ያ ብድሉ ላንተ ሰጣለሁ። እሺ አቡዬ አመሰግናለሁ። ሙኒትዬ በወጣው ፈጣሪ ተካልሽ። እውነት መልካም ሰው ነሽ። እግዚአብሔር ጨምሮ ይስጥሽ፣ ሞገሱን ያድልሽ፣ የሰው ፍቅርን ይስጥሽ፣ ጥላትሽን ፈጣሪ ያዘልሽ። እሺ ልጆችሽን ቤተሰብሽን ፈጣሪ ይጠብቅልሽ። በጣም እናመሰግነው። እንግዲህ በትንሹ የተጀመረ እንግዲህ 200 ሺህ 100 ሺህ ብለን ነበረ እኛ የጀመርነው። ስለዚህ እህታችን ደግሞ ሙኒት 200 ሺህ ምንም ነገር ሳናስበው ነው እንደዚህ ሆነውና አሹዬ ለአንተም ፈጣሪ ከዚህ በላይ እንግዲህ ብዙ ነገር እንደሚደረግልህም እናምናለን። ምክንያቱም የዚህ ሁላ ጽናት የዚህ ሁላ ብርታትህ ነገ የበለጠ ዋጋ ታገኝበታለህና አሁን ፈጣሪ ዋጋውን ይክፈልክ ይስጥክ ነው የምልህ ወንድሜ። በጣም ነው የምናመሰግነው ሁላችሁንም እዚህ ጋር ያላችሁ ሁላችሁም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ አመሰግናለሁ። እሺ አሹ መናገር የምትፈልገው ነገር አለ ወንድሜ? አይ ያው እዚሁ ያሉት ሰዎች ያብቃልን ፎሎ እንዲያደርጉት አድርገን እስከሚደርስበት ፎሎ ብናደርገው አሪፍ ነው እስካለንበት ሰዓት ድረስ። ሁላችሁም እዚህ ጋር ያላችሁ ያ ፐርፊውምን ፎሎ በማድረግ የአሹን ቻሌንጅ እናፍጥነው። እሺ አሹ ገንዘቡ ያስፈልገዋል ልጁን ለማሳከም። ስለዚህ ሁላችሁም ቶሎ ቶሎ ያ ፐርፊውም የሚለውን አካውንት ፎሎ በማድረግ በፍጥነት 100 ሺህ እናስገባውና ቶሎ 100 ሺውን ይረከብ። ስለዚህ ቶሎ ቶሎ ፎሎ አድርጉት። ማንን? ያ ፐርፊውም የሚለውን አካውንት። ኦኬ ውዶቼ በጣም ጥሩ፣ እጅግ በጣም ነው የምናመሰግነው። የእውነት እንደዚህ መልካም ሰዎች ብዙልን፣ በርክቱልን መልካም ሰዎች።
እኔ እውነት ቪዲዮ ሰርቼ ነው ሙኒትን ማመስገን የምፈልገው ሲሪየስሊ ከልቤ መንጭቶ ማለት ነው። እና በጣም በጣም ነው የምናመሰግነው። ያ ፐርፊውምን ፎሎ አድርጉ ቶሎ ቶሎ። እስቲ አሁን 51,000 ስንት ነበር? 51,000 ምናምን ነበር። 54,200 ገብቷል። አሁን 3,000 ሰው ፎሎ አድርጓል። አንበሶች ሌትስ ጎ። እንደዚህ ቶሎ ቶሎ ያ ፐርፊውምን ቶሎ ቶሎ ፎሎ አድርጉ። ወይዬ ይሰማል? አዎ ትሰሚያለሽ ንግስቷ። ይቅርታ ስላቋረጥኩ። እኔም ለወንድማችን አሹ የተወሰነ ብር ማስገባት እፈልጋለሁ። እዚህ ላይ ስላገኘሁት ደስ ብሎኛል። ደሞዝ ሲወርድ አስገባና ደረሰኝ በዋትስአፕ ላይ እንልካለን እና ወንድሜ በርታ። እኔ በፌስቡክም በምንም ሳይ እውነት በጣም ነው የምጽናናበት እና እግዚአብሔር ደግሞ ከሰው ይልቅ እግዚአብሔር ይላክ። መቼም ተስፋ እንዳትቆርጥ። በእርግጥ ተስፋ የሚቆርጥ ፊት የለክም፣ ልብክም ጠንካራ ነው። በእግዚአብሔር ላይ የበረታ ሰው ነህ እና እኔ ከረጅም ዓመት በኋላ ነው ፌስቡክ ላይ ማይክና እኔ እንጃ የሆነ እኔ የምኖረው ኖሮ የምትኖር ነው እና የሚመስለኝ የታመመ ሰው ስለያዝን ብቻ ሳይሆን ሁላችንም በውስጣችን ብዙ ቁስል አለ እና እኔ ብዙ ቁስሎች አንተን ሳይ ነው እንትን የምለው እምጽናና ለሰው ማንነግረው እግዚአብሔር የሚያውቀው እኛ ነው ይላል እና ብቻ አላውቅም ምን እንደምልህ። እንደ አጋጣሚ ነው ዛሬ የገባሁት። ቀን መግባት የምችልበት ሰዓት አይደለም። ሀቡ ቤት ማታ ማታ እገባለሁ። ስላገኘሁ ደስ ብሎኛል። የምችለውን አክል እረዳለሁ እና ከእኔ ይልቅ ደግሞ እግዚአብሔር ይርዳል። ሙኒት ደግሞ እግዚአብሔር ይርዳሽ። እውነት መልካም ደግ ሴት ነሽ። ሶሻል ሚዲያ ላይ ረጅም ጊዜ አያለሁ በመልካም ነገሮች እና በጣም ነው የማመሰግነው አንቺንም ሁላችሁንም። እውነት ከዚህ ሰው ጎን መሆናችሁ ትልቅ ነገር ነው እና ደስ ብሎኛል። ከዚህ ከማህበር ጎን ስላለሁ ነው ማለት ነው እና የምችለውን አብዬ አስገብቼ ደረሰ ላንቺ ልካለሁ። አካውንቱን ከሱ ፕሮፋይል ውስጥ ወስዳለሁ፣ ፎሎ አድርጌዋለሁ እና ይሄንን ለማለት ነው እና እግዚአብሔር ልጅን ጨርሶ ይማራል። በርታ። ከሰው ይልቅ እግዚአብሔር አለ። ለበጎ ነው ሁሉም ነገር ሲሆን እና ሁሌም ጠንክር እና ወዳችኋለሁ። አዎ አሹዬ እንግዲህ እህታችን እንዳለችው አያ ለብዙዎች አንተ ትምህርት ነህ። አያ ለአንተ ላይ ታወቅ ይችላል እንጂ ለብዙዎች ብርታት ነህ። አንተን እያዩ ብዙ ሰዎች ተስፋ የቆረጡ ልጆች ራሳቸውን ማየት ይጀምራሉ፣ ማለት ማመስገን ይጀምራሉ። ስለዚህ አንተ ፈጣሪ እንዲመሰገንብህ ወይም እግዚአብሔር እንዲመሰገን የተፈጠርክ ሰው ነህ ማለት ነው። ወይም እየታየህ ያለው ለዛ ነው። ተረዳኸኝ? አንተን አይተው ሰዎች ይበረታሉ። በቃ እሱ ሳለ አይደለ ይበረታሉ። አንተ ስለዚህ ለብዙዎች ብርታት ነህ ማለት ነው፣ ወይም እየሰበክ ነው ማለት ነው። አየህ ለብዙዎች አንተ ብዙ በቃ ተስፋ እንዳይቆርጡ እያደረካቸው ነው ያለው። ይሄን አንተ አታውቀውም። ብዙ ሰዎች ግን ነው አዚዛም ቅድም እንዳለችው ንግስቷም እንዳለችው ሙኒትም እንደምትለው እዚህ ጋር እንኳን ያለ ነው ስንት ሰው ነው። ስለዚህ በከኋላ ደግሞ በጣም ብዙ ሰዎች አንተ እየሰበክ ነው ማለት ነው። ለብዙ ጥንካሬ ነው ማለት ነው። ተምሳሌት ነው ማለት ነው። እንዳይሰንፉ እንዳይደክማቸው ሲደክማቸው አመስጋኝ እንድንሆን አመስጋኝ እንዲሆኑ እያደረክ ነው ማለት ነው። ስለዚህ እግዚአብሔር በጣም እየተጠቀመብህ ነው። በጣም እየተጠቀመብህ ነው። ስለዚህ እግዚአብሔር ትልቅ መሳሪያ ነው አንተ ማለት ነው። ስለዚህ እቺን የምታምር ልጅህን የሰጠ ካየ ይሄ ስብከት ነው ወይም ይሄ መመስገኛ ነው። ሌሎች ምክንያቱም ድሃ ብቻ ኑሮ ወይም ሀብታም ብቻ ቢሆን ምንም እግዚአብሔር አይመሰገንም አይደል? ሁሉም ብዙ ሰው ሀብታም ብቻ ቢሆን። ስለዚህ ድሃ ስታይ እንትን አለው፣ የታመመ ስታይ መታመም እንዳለ ታስባለህ። የተጎዳ የቆሰለ ስታይ መቁሰል እንዳለ ታስባለህ። አይኑ የጠፋ ስታይ አይኑ መጥፋት እንዳለ ታስባለህ። ስለዚህ አንተ እየሰበከን ነው ያለው ማለት ነው። አንተ አውቀህም ሆነ ሳታውቅ የምትኖሩ ኑሮ ለብዙዎች አንተ ተምሳሌት ሊሆንክ ነው ያለው። ደግሟቸው ምናልባት ትንሽ ልጃቸውን አምነባቸው እንትን የሚሉ ሰዎች አንተን ሲያዩ እግዚአብሔር ይመስገን ማለት ይጀምራሉ ማለት ነው። እግዚአብሔርን ያመሰግናሉ። ምክንያቱም አንተ የተሸከምከው ብዙ ስላለ ማለት ነው። አንተ ልክ እንደ ኢዮብ አመስጋኝ ነህ።
ኢዮብ አመስጋኝ ነው እና እንደ ኢዮብ አመስጋኝ ነው። ስለዚህ እግዚአብሔር ጨምሮ ይስጥህ። አሁንም ፈጣሪ አምላክ ጸጋውን ያብዛልህ፣ ልጅህንም ይፈውስልህ። ለብዙዎች ደግሞ ትምህርትም ብርታትም ስለሆንክ እውነት ፈጣሪ አሁንም ጨምሮ ይስጥህ። ከዚህ ካለበት ደግሞ ነገ ደግሞ እንደ ኢዮብ ደግሞ ነገሮች ተቀይሮ የምትኖርበት ህይወት ይስጥህ ወንድሜ። እንደዚህ ነበረ፣ አሁን ደግሞ እንደዚህ ሆነ።